ወጣ ማገልገል ደስ ብሎ ፈልጌ ነው የወጣሁት። ወገኖች ወዶ ዘማችና ታፍሶ ዘማች ይለያያል። ወዶ ዘማች እየጨፈረ ደስ ይያለው ነው የሚሄደው ወደ ጦር። አይታችሁ ብሔራዊ ውትድርና ወዶ ዘማች በቃ ይው እንትኑን እየመታ ይሄ ዳፍ አውቶቡስ ነበር አይደል ድሮ እሱን እየመታ በመስኮት ወጥቶ አንገቱ እዚህ ድረስ ወጥቶ አንገቱ ነርግባ ሞራ ምናምን ያለ ነው የሚል የታፈሰውስ ምክንያቱም እሱ ወዶ ነው የመጣው ለወታደርነት ፈቅዶ ነው የመጣው 45 ኪሎ ነው ሲሉት ከኋላው በኩል 5 ኪሎ ድንጋይ ይዞ ተመዝኖ ነው ወደ አገልግሎት የወጣው። ታፍሶ የመጣው ደግሞ የእናቱን ቀሚስ ለብሶ ካይስር እዚህ ላይ ተቀብቶ ምን ብሎ በቃ ሴት መስሎ ተቀምጦ ታይቶ ተብሎ ነው። አንዳንዱ እንደውም ኮርኒስ ውስጥ ተቀምጦ የድሮ ኮርኒስ አቡጀዴ ነው ታውቃላችሁ ጉብጥ ይላል በሳንጃ ወጋ ሲያረጉት ብሎ ከሶስት አውጥተውት ነው ወደ ወታደርነት። ሁለቱ እንዴት አድርገው ይቻላል? አንዳንዱ ከዱቄት ዕቃ ውስጥ ነው ወጥቶ የመጣው። ስለዚህ ታፍሶ የመጣውና ወዶ የመጣው በመስኮት እናውቶ ነርግባ ሞራ ላገሬ ነው ምናምን ሲል ያኛው በመስኮት ወጥቶ እማዬ ይላል ማለት ነው። ይኸውላ አገልግሎት ፈቅደን የወጣንበት ከሆነ ጭብጨባ የማያስፈልገንም ጎሽታ የማያስፈልገንም። እስቲ አሜን ብሎ ምንም ማንም ጎሽ አላለ። አገልግሎታችን ሊያስቀጥለን የሚችለው ራሱ የመጣንበት አመጣጥ